ማለት መገለጥ ማለት ነው። የማን መገለጥ? የእግዚአብሔር ልጅ ተገለጠ ብለናል አይደለም? የማይታየው ታየ፣ የማይታወቀው ታወቀ፣ የማይዳሰሰው ተዳሰሰ፣ ረቂቁ ግዙፉን ለብሶ ታየ፣ በምድር ላይ ተመላለሰ ብለን ከልደቱ ጀምረን እንግዲህ እስከ በዓተ ጾም ማለት ነውና እስከ ጾም 40 መግቢያ ዋዜማ ድረስ ይሄ ይሰበካል ማለት ነው። ይነገራል፣ ልደቱ ይሰበካል። ከዛው ጋር አያይዘን ከልደቱ ማግስት ደግሞ እንደዚሁ የጥምቀቱን ዋዜማ ነው የምናከብረው። በዓለ ጥምቀት ኢየሱስ ክርስቶስ በማየ ዮርዳኖስ በእደ ዮሐንስ መጠመቁን በሰፊው የምንማርበት ነው። አያይዘን እንዳልኳችሁ ሌላው ዘመነ መርዓዊ ይባላል። መርዓዊ ማለት ሙሽራ ማለት ነው። ሙሽራው ኢየሱስ ክርስቶስ ውስተ ቤተ መርዓ ውስተ ቤተ ከብካብ፣ በሰርግ ቤት ሙሽራ ቤት በቃና ዘገሊላ ተገኝቶ የመጀመሪያውን የምልክቶች ሁሉ መጀመሪያ ያደረገበት ነው። እንግዲህ በዚህ ሙሽራው እሱ ነው። ዮሐንስ እንደተናገረው ሙሽራው ሲመጣ ሙሽራው ይቀመጣል፣ በሙሽራው ድምፅ ግን ሚዜዎቹ ይደሰታሉ ብሏልና ዓለሙን ሁሉ የሚያስደስተው ለሕዝቡ ሁሉ የሚሆን ደስታ ነው። ታላቅ የምስራች ነግራችኋለሁ ብሎ መልአኩ እንደተናገረው ይሄ ደስታ የሙሽራው ድምፅ ነውና እግዚአብሔር አብ ከሰማይ ሆኖ የምወደውን የልጄን የሙሽራውን ድምፅ ስሙት ብሎ እንዳለው ሁላችንም በዚህ በሙሽራው ድምፅ የምንደሰትበት የምናርፍበት ዘመነ መርዓዊ ነውና በዚህ ዛሬ ስለ ጋብቻ ተነስቶ መማራችን በጣም ጥሩ ነው ማለት ነው። ወቅቱንም ያማከለ ነው ማለት ነው። ምንም እንኳን ዘመኑ ዘመን አስተርእዮ ቢሆንም እንዳልኳችሁ የክርስቶስ መገለጥ እውነተኛ ትዳር ትንሿን ቤተክርስቲያን እንድትገኝ አድርጓታል። በኤፌሶን 5 ቁጥር 22 ጀምረን ስናነብ እቺ የመጀመሪያዊቱ ቤተክርስቲያን የባልና የሚስት የሁለቱ ተዋህዶ ነው፣ ህብረት ነው። ሐዋርያው ቅዱስ ጳውሎስ ሲናገር ይህ ታላቅ ምስጢር ነው፣ እኔ ግን ስለ ክርስቶስና ስለ ቤተክርስቲያን እናገራለሁ ይላል። በንጽጽር ሲያስቀምጥም ባልን በክርስቶስ ቤተክርስቲያንን ደግሞ በሚስት መስሎ ክርስቶስ ቤተክርስቲያንን እንደወደዳት ባሎች ሚስቶቻቸው መውደድ እንዳለባቸው፣ ክርስቶስ ለቤተክርስቲያን ዋጋ ከፍሎ ቤተክርስቲያንን ሕያዊት እንዳደረጋት ባሎች ለሚስቶቻቸው መኖር እንዳለባቸው፣ ዋጋ መክፈል እንዳለባቸው፣ ክርስቶስ ለቤተክርስቲያን በአደባባይ እንደተገረፈ እንደተደበደበ መከራ እንደተቀበለ ሁሉ ባሎችም ደግሞ መክፈል የሚገባቸውን ሁሉ ራሳቸውን ሳይሰስቱ ለሚስቶቻቸው ዋጋ መክፈል እንዳለባቸው፣ ቤተ ክርስቲያን ለክርስቶስ እንደምትታዘዘው ሁሉ ሚስቶች ደግሞ ልክ ለጌታ እንደሚታዘዙት ለባሎቻቸው መታዘዝ እንዳለባቸው፣ ለባሎቻቸው አክብሮት መስጠት እንዳለባቸው፣ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ባልም የሚስት ራስ እንደሆነው እንደዚሁ መጽሐፍ ይናገራልና፣ ስለዚህ ስለ ቤተ ክርስቲያን በምናነሳበት ሰዓት ክርስቶስ የመጣው ቤተ ክርስቲያንን ሊመሰርት ነውና ቤተ ክርስቲያንን ሊያቋቁም ነውና አካሉን ሊያቋቁም ነው። አካል ነች ቤተ ክርስቲያን፣ የክርስቶስ አካል ነች። እሱ ራስ ነው። ይሄንን የነገረው የትዳር ነገር እንዲሁ በቀላሉ በዕለተ ጋብቻ ለ10 ደቂቃና ለ5 ደቂቃ ብቻ ተማምረን የምናልፈው ጉዳይ አይደለም። የፈንጠዝያ ጉዳይ አይደለም። ጉዳዩ ቤተክርስቲያንን የመመስረት ቤተክርስቲያንን አካሉን የመንከባከብ ጉዳይ ነው ማለት ነው። ትዳር ማለት ሀገር እንዲቀጥል ቤተክርስቲያን የበለጠ እንድትሰፋ የሚያደርግ ነው። በትዳር ያልተሳካ ነገር ቤተክርስቲያን ላይ ብዙም አይሳካም። ዛሬ በየፍርድ ቤቱ የምናያቸው ብዙ የፈረሱ ትዳሮች ናቸው። ብዙ ጋብቻቸው በቤተ ክርስቲያንም ቢሆን ግን እስከ መጨረሻው አልጸና ያሉ ብዙ ትዳሮች ናቸው። የብዙ ትዳሮች መፍረስ ደግሞ ለሀገር መፍረስና መፈረካከስ፣ ለፍቅር መጥፋት እግዚአብሔርን የሚያከብር እግዚአብሔርን የሚፈራ ሕዝብን የሚያከብር ትውልድ ይጠፋል ማለት ነው። ከፈረሰ ትዳር መካከል የሚገኝ ፍሬ የታነጸ ሳይሆን የፈረሰ ይሆናል ማለት ነው። ትውልደ ጻድቃን የተባረኩ
የጻድቃን የዘር ሐረግ የጻድቃን ፍሬዎች ይባረካሉ እንደተባለው ግንዱ መልካም ከሆነ ፍሬው መልካም ይሆናል። ግንዱ መራራ ከሆነ ፍሬው መራራ ይሆናል። ከመራራ ትዳርስ ጣፋጭ ፍሬ አይገኝም። ከጣፋጭ ትዳርስ ግን ጣፋጭ ፍሬ ማስገኘት ይቻላል። ከአማረው ከአብርሃምና ከሳራ ትዳር ጣፋጩ ይስሐቅ መጣ። ከአማረው ከይስሐቅና ከርብቃ ትዳር ጣፋጩ ያዕቆብ መጣ። ከአማረው ከዘካርያስና ከኤልሳቤጥ ከጣፈጠው ትዳር ዮሐንስን የመሰለ መጣ። ቅዱሳንን የሚያስገኝ የጻድቃን መብቀያ ስለ እመቤታችን ሲናገር መሰረታቲሃ ውስተ አድባር ቅዱሳን ይላል። እነኚህ ቅዱሳን ከላይ ጀምሮ አባቶቿን እየጠራ ቢመጣም መጨረሻ የተገኘችባቸው ሁለቱ ኢያቄምና ሐና ግን ለዚች ቅድስት እናት ለዚች ቅድስት ብላቴና መብቀያና መገኛ ሆነዋል። ሐናና ኢያቄም ጣፋጭ ግንዶች ስለሆኑ ጣፋጭ የሆነችውን እመቤታችንን እችን የተባረከች አንቺ ከሴቶች መካከል ተለይተሽ የተባረክሽ ተብሎ እንደተነገረው ጣፋጯን ፍሬ አስገኝቷል። ስለዚህ ውሃው ጣፋጭ እንዲሆን ምንጩ ጣፋጭ መሆን አለበት። ምንጩ መራራ ከሆነ ጣፋጭን መቅዳት አይቻልም፣ መራራን ነው ማለት ነው። ስለዚህ ከመራራ ዛፍ መራራ ፍሬ ነው መቁረጥ የሚቻለው። ከበለስ ወይም ደግሞ ከኩርንችት መልካም ፍሬን ማግኘት አይቻልም። ስለዚህ እግዚአብሔር ልጆች ስለዚህ መልካም ፍሬ የምትፈልጉ ማግኘት የምትፈልጉ የምትናፍቁ ከሆነ ስሩንም ጣፋጭ አድርጉት። ጣፋጩን አይታችሁ ትከሉ፣ ጣፋጩን ትበላላችሁ። አተካከሉ ላይ እንጠንቀቅ። የተከልነው ነው የሚያፈራው ማለት ነው። ስለዚህ ለትዳራችሁ ትልቅ አክብሮት ልትሰጡት ይገባል። የመጨረሻ መደምደሚያ የምነግራችሁ ትዳር 3 የግንኙነት ክፍሎች አሉት። ስንት ክፍሎች አሉት? ስንት አሉት? 3 የግንኙነት ክፍሎች አሉት። አንደኛ የመተዋወቅ ጊዜ፣ የመተዋወቅ ግንኙነት ማለት ይሄን በደንብ ወቁት። መተዋወቅ ማለት የእጮኝነት ጊዜ አይደለም። መተዋወቅ ማለት ኖርማል የሆነ ግንኙነት ነው። ማንኛችንም አማኞች ከአማኞች ጋር የሚያደርጉት ህብረት ግንኙነት ነው። ወደ ቤተክርስቲያን እንመጣለን፣ አብረን እንጸልያለን። ሁለቱ ሊተዋወቁ ይችላሉ። በተለያየ ሁኔታ ግንኙነት ሊኖራቸው ይችላል። ነገር ግን ይሄ የመጠናናት ጊዜ ነው። እንዳይደባለቅባችሁ። እጮኝነት የመጠናናት ጊዜ አይደለም። መጠናናት የመተዋወቅ ጊዜ ነው። ሁለቱ የሚተዋወቁበት በምንድን ነው የሚተዋወቁ? በሃይማኖት ይጠናናሉ፣ በምግባር ይጠናናሉ፣ በውሎ ይጠናናሉ፣ በቅድስና ሕይወት ይጠናናሉ። ቅድም መምህር እንዳነሱት ትዳር ልጆችን ለመውለድ ሳይሆን ለመጽደቅ ነው ብለዋል። አዎ የትዳር የመጨረሻው መደምደሚያው ጽድቅ ነው። ልጅን መውለድ ብቻ አይደለም፣ ዝም ብሎ መራባት ብቻ አይደለም። ይሄ ተንቀሳቃሽ ንሳም ያደርጉታል። ይሄ ብቻ የእግዚአብሔር ዓላማ ሁለቱ የእግዚአብሔር መንግስት እንዲወርሱ ነው። ለዛ መብቃት ነው። እውነት ይሄ ሰው ከኔ ጋር የእግዚአብሔር መንግስት ይወርሳል ወይ? ይሄ ሰው ከኔ ጋር ሊገሰግስ ይችላል ወይ? ይሄ ሰው ወደ መንግስተ ሰማያት ሊያመራ ይችላል ወይ? ምክንያቱም በሃይማኖት ከማይመስሏችሁ ጋር አትጠመዱ ስለሚል ማለት ነው። ብዙዎች ዛሬ ጥቅምን ፈልገው ከማይመስሏቸው በምግባርም በሃይማኖትም ከማይመስሏቸው ሰዎች ጋር ተጠምደው መውጫው መንገድ ጠፍቶባቸዋል። እግዚአብሔር እናንተን ይጠብቃችሁ። የመጀመሪያ ዘሩም አይጠየቅም። ዘር ሲጀመር አይጠየቅም። እኛ ከማይጠፋ ዘር የተወለደ ነው። ዘሩ አማራ ነው፣ ኦሮሞ ነው፣ ትግሬ ነው፣ ወላይታ ነው አይባልም። እኛ ከማይጠፋው ከክርስቶስ የዘር ግንድ የተገኘ ነው። ከማይጠፋው ዘር ተወልዳችኋል። ያ ዘር እንዳትጠይቁ፣ እየሰማችሁኝ ነው? ከአዲሱ ዘር የተወለደ ነው። እኛ ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለደ ነው። የሚጠናው ምኑ ነው? ሃይማኖቱ ነው። እግዚአብሔርን ይፈራል፣ እግዚአብሔርን ያምናል። እግዚአብሔር በውስጡ አለ። ቀዳሚ ያለ ጥበብ ፈሪሃ እግዚአብሔር ስለሆነ የጥበብ መጀመሪያ የማንነት መነሻ ነጥቡ የማዕዘኑ ድንጋይ እግዚአብሔርን መፍራት ነው። እግዚአብሔርን የማይፈራ ሰው ምን እንዲያደርግላችሁ ትፈልጋላችሁ? እግዚአብሔርን የማይፈራ ሰው እንዲያከብራችሁ ትፈልጋላችሁ? እግዚአብሔርን የሚያከብር ሰው የሚፈራ ሰው እግዚአብሔር ሰውን ያከብራል። ክፉ አያደርግም። ወንድሙን የማይወድ እግዚአብሔርን አይወድም ይላልና
እግዚአብሔርን መውደዱን የምታረጋግጡት ለሰው ያለው አክብሮቱም ይገለጣል አብሮ ማለት ነው። ስለዚህ የመጠናናት ጊዜ ነው የመጀመሪያው። እየሰማችሁ ነው። ጠንቀቅ ማለት ያስፈልጋል። በዚህ ሰዓት ጠንቀቅ ብሎ ሳይቸኩሉ። አንዳንድ ጊዜ በመጠናናት ሰዓት ቅድም መምህር እንዳነሱት ሰዎች ራሳቸውን ሆነው ሳይሆን ያልሆኑ ሆነው በተውሶ ጥፍር፣ በተውሶ ቅንድብ፣ በተውሶ ፊት፣ በተውሶ ማንነት ጸጉር የሚቀርቧችሁ ይኖራሉ። እነኚህ ማታ ተሰርተው ጠዋት ሲነጋ የሚፈራርሱ ፍርስራሾች ናቸው። እነኚህን ማየት ያስፈልጋል። እናንተን ለመማረክ ብለው የሚያማልን ነገር የሚያደርጉ ካሉ ጠንቀቅ ማለት ያስፈልጋል። እናንተ ዕቃዎች አይደላችሁም። በቁሳቁስ በማይረባ ነገር የምትገዙ አይደላችሁም። መጠናናት ማለት የእሷን ተክለ ቁመና ውጫዊ ውበቷን ምኗን ማየት አይደለም። እዛ ላይ ምን ጥንጥን አይደለም። ዋናው የውስጥ ሰው ይሁንልህ የሚል አለ እግዚአብሔር ቃል። የውስጥ ሰው ነው የሚያስፈልገው። የውስጡ ውበት ሲፈካ ጽጌረዳ ወደ ውጪ ስትፈካ፣ ጽጌረዳ ከውስጥ ነው የምትፈካው። እንቁላል ከውስጥ ነው ቅርፊቱ ሰብሮ የሚወጣው። ውበታችሁ ከውስጥ የሚፈነዳ ይሁን፣ ከውስጥ እንደ ጽጌረዳ የሚወጣው ያንን ማየት ያስፈልጋል። የውስጥ ሰብዕናዋን ማየት ያስፈልጋል። ግድ የለም ይዋባል ያለው አይኖቻችሁን ግለጡ። በስጋ አይኖቻችሁ አትዩ፣ በመንፈስ አይኖቻችሁ ጠልቃችሁ ገብታችሁ ውስጣቸው ፈትሹ። ይሄ የመጠናናት ጊዜ ይባላል። ሁለተኛ ግንኙነት እጮኝነት ይባላል። ይሄ የእጮኝነት ጊዜ ፕሮጀክት የምታጠኑበት ጊዜ ነው። ሁለታችሁ ተስማምታችኋል፣ እጮኛዎች ሆናችኋል። የ80 እና የ70 ዓመት ፕሮጀክት ነው ትዳር ማለት። በመንገድ ላይ ትተውት ጎራ የሚሉት አይደለም። ቤት ባይመች ትቀይራለህ፣ ሰፈር ባይመች ትቀይራለህ፣ መኪና ባይመች ትቀይራለህ፣ ልብስ ባይመች ትቀይራለህ፣ ጫማ ባይመች ትቀይራለህ። ሚስት ባትመች ግን አትቀየርም። ሚስት በፍጹም ባል አይመቸኝም ብለሽ አትቀይርም። ምክንያቱም ጥናትሽን ጨርሰሻል። ምክንያቱም በትክክል ባልሽ ሊሆን እንደሚችል አጥንተሻል። ቸኩለሽ አይደለም። የጅብ ችኩል ቀንድ ይነክሳል እንደሚሉት አባቶቻችን፣ አንዳንዶቹ ገበያው እንዳያመልጠኝ ብለው ምንም ሳያጥኑ ሄደው ዝፍቅ ይላሉ። በኋላ እጮኝነት ጋር ሲመጣ መዝለቅ ያቅታቸዋል። እጮኝነት በትክክል ያን ሰው ካወቃችሁት በኋላ ወደ እጮኝነት ትመጣላችሁ። ከዛ በኋላ መነጋገር ነው። ሁሉን ነገር በግልጽነት ማውራት ነው። እንደው በትዳር ላይ ወደፊት ምን ማድረግ አለብን? በመውለድ ላይ መነጋገር፣ ልጅን በማሳደግ ላይ መነጋገር፣ ኑሮን በመምራት ላይ መነጋገር፣ በሚናዎቻችሁ ላይ መነጋገር፣ ግልጽነት፣ ታማኝነት፣ አለመዋሸት፣ ከጀርባ ሌላ ታሪክ እንዳይኖር ማድረግ። ይህም በግልጽ ተነጋግራችሁ ፕሮጀክታችሁ ይሄ እንግዲህ ሁለታችሁ የምትሰሩት ፕሮጀክት ነው ማለት ነው። ይሄም ፕሮጀክት ስትነድፉ ታማክራላችሁ። የቤተክርስቲያን አባቶች ታማክራላችሁ፣ ወላጆችን ታማክራላችሁ፣ በጣም ጤናማ የሆኑት ሰዎችን ታማክራላችሁ። ትዳር ላይ ስታማክሩ ጥንቃቄ ይጠይቃል። አንዳንዶች ትዳር ገሃነም ነው ብለው የሚሰብኩ አሉ። ያልተሳካላቸው የሚያግባቡ ሳይሆን የማያግባቡ ትዳርን አክሰው የሚናገሩ አሉ። እንዳትቀርቧቸው። ትዳርን ዝም ብለው ገነት ነው ብቻ የሚሉ ዝም ብለው እንደ ኬክ ጣፋጭ ነው ብቻ የሚሉንም ሰዎች ጠንቀቅ ማለት አለባቸው። ትዳር የራሱ አቀበት አለው፣ የራሱ ቁልቁለት አለው። ትዳር ግንባታ ይጠይቃል። አንድ ፎቅ ለመስራት ፕሮጀክቱ በወረቀት ላይ ይነደፋል፣ ከዛ ይገመገማል፣ ይታያል። ብዙ ፕሮሰሶች አሉ። እሱን ከጨረሰ በኋላ ነው መሰረቱን ወደ ማኖር የምትሄዱ። ትዳር እንደዚህ ነው። በቃ ሁለቱ ተጋቡ ማለት ፎቁ ተመርቆ አለቀ ማለት አለ። ትዳር እድሜ ልክ ስትሰሩት የምትኖሩት ነው። ስትሰሩት እግዚአብሔር ጅምር ሴት ነው የሚሰጥህ። እግዚአብሔር ጅምር ባል ነው የሚሰጥሽ። ያለቀ የተጠናቀቀ ባል አይሰጥሽም።